ከበድ ያለ ሰው ዛሬ መጣለች። ይህን እናሳየዋለን። ወንድ ማለት ኤክሰርሳይዝ የሚያደርግ የሚሰራ ጧት 10 ሰዓት ተነስቶ የሚሮጥ የሚለፋ የሚሰነዝር ራሱን መከላከል የሚችል ሰው ነው። በደንብ ስሩ። ሌትስ ጎ። ሰላም እንዴት ናችሁ? ዛሬ ደግሞ የሚገርም ሰው ጋር መጥቼላችኋለሁ። በጣም ከበድ ያለ ሰው ነው ዛሬ መጣለች። ጀለስ ማን እንደሆነ ገምቱ። ገስ ዋት ኤቢ ታይሰን ቦክሰኛው ሰውዬ ጋር ሰራለሁ ብዬ ነበር ከዚህ በፊትም ቪዲዮ ያው ባለመመቻቸት ሳልሰራ ቀርቻለሁ። ዛሬ ግን እንደምን ብዬ ይዤዋለሁኝ እና ደግሞ ላይክ እና ሰብስክራይብ እንዳደረሱላችሁም እና ደግሞ መጨረሻ ላይ የምጠይቀው ብዙ ጥያቄዎች ይኖሩኛል ስለ ስፖርት፣ ስለ ቦክሲንግ እና ስለ ባዲ ቢልዲንግ ምን ያስባል ብዬ የምጠይቀው ጥያቄዎች ይኖራሉ። ማነው ጠንካራው ከቦክሰኛውና ከባዲ ቢልደሩ? ይሄን እናሳየዋለን። ማንዱ ኩትረድ ብቻ የሚገርም ወርካውት ነው የሚሆነው። ላይክ እና ሰብስክራይብ በማድረግ ጀምሩ። ላይክ በማድረግ ጀምሩ። ስንጨርስ ደግሞ ሰብስክራይብ እናደርሱ። ከትላንት ትሻላል። ዛሬ 5 ዓመት ሙሉ ማለት ነው አንድ ፑሻፕ ሳትሰራ ቦርጭ እለት እየጨመረ ሱስ እለት እየጨመረ ስንፍና እለት እየጨመረ ስለመለወጥ ታስባለህ? አታፍርም? ማፈር ነው ያለብህ። ከትላንት ለመሻል ገንዘብ እኮ ያስፈልጋል። ከትላንት ለመሻል የተለየ ዕውቀት እኮ ያስፈልጋል። ዘመድ እኮ ያስፈልጋል። መማር ከምትፈልጋቸው ቋንቋዎች ከሚጠቅሙ ቋንቋዎች አንድ ቃል በህይወት ላይ ጨምራል። አንድ ፑሻፕ ሰርታል። አንድ አዲስ ሰው ተዋውቃል። ወጥተህ ገብታል። ስራ አጣ። ኦኬ በቃ ተመርቃ ስራ አጣ። ትላንት እንደውም ዲግሪ የተማርክ ዕውቀት ነበር። ከትላንት ዛሬ ምን ተሽለሃል? ጸሎት አድጓል። ሁሌ ራስን ከትላንት ዛሬ እያሻሻልክ ከሆነ ደግሞ ከ5 ዓመት በኋላ እዛ ትልቁ የስኬት ማማ ላይ እንደምትደርስ ምንም ሌላ ጠቋሚ ጠንቋይ ነብይ አያስፈልግም። አረጋግጥልሃለሁ። ስኬታማ በህይወት ዘመንህ በስኬት መሃል ለመነሳት መውደቅ ይጠበቅብሃል። ተቸገር፣ ግድ የለም አይከፋልብህ። ከእንቅልፍ ለመንቃት መተኛት አለብህ። ከፍ ብለህ ታይተህ እንድትኖር በኩራት ይጠበቅብሃል። ዝቅ ብሎ መስራት፣ ራሱን ዝቅ አርጎ ችግር የሚፋለም በግድ የሚሰራ እንደሚስማር የለም። በአናጺው ጉልበት በኃይል ተመትቶ አይከፋም አንዴም ይሰራል ተጎርቶ። ውጤታማ እስክትሆን ፍሬ እስክታፈራ አንተም እንደሚስማር የመቱ ስራ። ሰው ያይህና እቺኮ ብረት ገፍታ ነው ይላል እና ገፍተን ነው በደንብ ገፍተን ነው። ኢየሱስ ጌታ ብረት እኮ ነው። እሺ ንቀው ነው ንቀው አልሆነ ንቀው ናና ሞክራ እንዴ ነጭ ላጣፍ ተደርጎ ነው ይመጣው። ኖ ፔን ኖ ጌን ይላል ፈረንጅ። ይቀልዳል። አጨብጭቡልኝ ጌታ ይባረክ። ይቀልዳል እንዴ ዝም ብሎ ምናምን። እንደሱ ያጭበረበሩ ሰዎች አሉ። ቦርጭ የሚያጠፋ ጸሎት ምናምን ብለው ያንቀጠቀጡ። አይጠፋም፣ አንተ አይጠፋም። ትሯሯጣለህ፣ በጣም ብዙ ትሯሯጣለህ። ይኸው የኔ ገና አንድ ኮንክሪት አልናድ ብሎ የስንት ዓመት እንደዚህ በጸሎት ይጠፋል። ውሸት ዘይጠጣ ውሸት አንጀት እንዳታበላሽ። ይቀልዳል እንዴ? ራስን ጠብቅ። እንደ ሰውየው 85 ከፍሎ 40 ጋር ሲመጣ እንደ 40 ነው ያለው። እንደ 40 ምንድነኝ ያለው? ጉልበት አለኝ።
ኦኬ አሁን ኤክሰርሳይዝ ጨርሰናል እና ከኤቪቴስ ማለት እሱ ነው ኮምቦልቻ ውስጥ ያለ አሪፍ ስፖርተኛ የሚባለው እንግዲህ እሱ በሳት የሚላችሁ ነገር ካለ ስሙት። ኤቪቴስ ይባላሉ። የቦክሲንግ ኮች እና ቦዲ ቢልደር ምናምን የሚሰራች ነኝ። አንዳንድ ነገር የምላችሁ ወጣቶች ብረት በቃ ግፉ፣ ቦክስም ስሩ፣ ጤናማ ሄልዚ ላይፍ ኑሩላል። ከዛ ባሻገር ራሳችሁን ጠብቁ። ግዴታ ኤክሰርሳይዝ ለሌላ ነገር አትሰሩት፣ ለሄልዝ እና ራሳችሁን ደግሞ ወንድ እስከሆናችሁ ድረስ መስራት አለባችሁ። ወንድ ማለት ማጨስ መቃብ ምናምን አለ እንደ ኮምቦልቻ ወጣት ማለት። ወንድ ማለት ኤክሰርሳይዝ የሚያደርግ የሚሰራ፣ ጠዋት 10 ሰዓት ተነስቶ የሚሮጥ የሚለፋ የሚሰነዝር ራሱን መከላከል የሚችል ሰው ነው። በደንብ ስሩ። ሌትስ ጎ ያሳይ እና አሁን የምላችሁ ባዲ ቢልዲንግ እና ቦክሲንግ ያው የተቀራረበ ነው። አንድ ቦክሰኛ ሰውነት ግድ ነው እንጂ ያ ያሳይ እሷ ቦክስን ሰራን ከሳለን ብላችሁ የምታስቡ ሰዎች ሌትስ ጎ እስካ ለመክሳት እንዳያሳስባችሁ ስቴይ ሃርድ። ሁላችሁም በርቱ። ላይክ እና ሰብስክራይብ እንደረሱ ፒስ አውት ኦልዌይስ ሞቲቬትድ። ስለዚህ ባዲ ቢልዲንግን በተጨማሪ ደግሞ ቦክስ በደንብ ስሩ ተብላችኋል፣ እንሰራለን እና እኔም ከዚህ በኋላ ትንሽ ቦክስ እሞክራለሁ ማለት ነው። ማስተር ታይሰን ኔክስት ካሚንግ ሰን እና አሁን ኮምቦልቻ ላሳያችሁ ብዬ ነው ከላይ ከታየ ማለት ነው። ልጁ ናችሁ ለማየት ፓምፕ ሳላሳያችሁ ግን ሊያልቅ ነው ቪዲዮ። ማርያምን ባሳያችሁ አሪፍ ነበር። ጂም እንደሚያክል አያችሁት እንዴት እንደሚያምር። ባይዚ ኮምቦልቻ ማለት በቃ ምን ልበላችሁ እስቲ ሰንሻይ ምናምን ቲክታክ ላይ ነው የምናየው ላይ ሆነ እግዚአብሔር ነዛ ነው የሚመስለው። አይ እና ኮቻ ማለት ነው በቃ ከዛ ጀምሮ በተራራ እንትን ያለች ናት፣ የተጋረደች ናት የሆነ አሁን በዚህ በጀርባ ራሱ እንደዛ ነው ተራራ ምናምን ነው። ከዛ መሀል ላይ ነው ከተማ። ከዛ የሆነ ቦታ ላይ ከፍ ብላችሁ ስትሄዱ በቃ አብሶ አሁን ራሱ የሆነ ገና አልመሸም 12 ሰዓት አካባቢ ነው፣ ግን ሲመሽ ኢማጂን አድርጉት እንዴት እንደሚያምር መብራቱ ምናምን ማለት ላይቱ ከዛ እዚህ ጋር ደግሞ ከዋክብት ይወጣሉ ምናምን። እዚህ ጋር ቁጭ ብለህ በቃ መተከስ ብላ ምናምን ኢማጂን አድርገው አንተ እሺ። እና እዚህ ጋር ደግሞ የጎቪው ሆቴል አለ ይሄ ማለት ነው። እዚህ በዚህ አሁን ትንሽ አሁን ወደ 200 ሰብስክራይበር ከገባም ማለት ነው አሁን እዚህ የጎቪው ጂም አላቸውና እዛ ውስጥ ገብተን እንሰራለን። እናቴ እንደምንም ብለን እንሰራለን። ብቻ 200 ሰብስክራይብ እንግባ። እስከዛ እናንተም ሰብስክራይብ በማድረግ እንተባበሩ። ወዳችኋለሁ። ላይክ እና ሰብስክራይብ እንዳትረሱ። ማስተር ጂም ሞር ሞቲቬሽን ጠንክሩላችሁ።